አይቻልም። ገባ? አንተ ደህና ልብ ስለሌለ ጥሩ ጭንቅላት ስለሌለ ማሰብም አትችልም፣ ማፍቀርም አትችልም። ልብህ የደነደነ እኔ አንዳንዴ ከሰው አይደለም እንዴ ተሰራው ስኪል ድረስ ነው ባይዘው ባንተ የምገረመው። ማለት ድንዝዝ ያልክነ ድንጋይ ነህ። በቃ ምንም አይገባህም ነገራቶች። ስሜትም ያለህ አይመስለኝም። እያስፈቅርሽ እየሰደብሽ ነው ያለሽው። ስንትራትሽ ነው በቃ ስድብ ከመሰለ ካሁን በኋላ እንደዚህ ስለማወራ እኔ ልሂድ አይመስልም። ፍቅር ከሄድሽ ግን ድጋሚ በምንም አይነት መንገድ ላይሽም አልፈልግም፣ እንድትመጪብኝም አልፈልግም። እኔ ማለት ላይ ሩታም ላይ ማንም ጋር ማለት ነው። አለቀ በቃ አለቀ። ያልጨረሽው ነገር ካለ አሁን መጨረስ ትችያለሽ ከኔ ጋር እየነገርኩሽ ነው ያለሁት። ፍቅር አብርሃም ያልጨረስኩት ነገር አለ፣ ተመልሼ እመጣለሁ። አሁን ግን እሄዳለሁ። ደሞ ይታየኛል ስለማልፈልግ ነው። ገባ? እኔ ከመጀመሪያ ጀምሮ እኔ መናገር አልፈልግም፣ ግን አንተ ምን ይደረግ ንገሩኝ ባይነህ ማለት ሁሉ ነገር እንዲነገር ትፈልጋለህ ካንተ ማለት ነውና ከዛ ገና ከልጅነቴ ጀምሮ በአስራዎቹ እድሜ ማለት ነው ካንተ ጋር ከተለያየው ጀምሮ ነው። ገባህ? ጥለኸኝ ከሄድ ጀምሮ ያንን ሁሉ በደል እኔ ላይ ካደረስክ ጀምሮ ነው የኔ ህይወት የተበላሸው፣ መስመር ይሳተው። እግዚአብሔር ይመስገን አሁን ቦታ ይዞ ተስተካክሏል። እና አንተ ደግሞ ምንን ተስተሳሰባለ? የትም ዞሬ የሆነ ሰው ይቀበለኛል የሚል አስተሳሰባለ። ይሄን ደግሞ ልቀበለውም አልችልም። ሲቀጥል ደግሞ ሩታም አንዴ ዝም በል። እኔ እየጠየኩሽ ያለሁት ሌላ፣ አንቺ የምትመልሽልኝ ሌላ። ወደኋላማ ከተመለስን ፍቅር እየነገርኩሽ ነው። ምንድነው ወደኋላ ከተመለስን ምን ባንነካከው ይሻላል። ብዙ ነገሮችን አበላሽተሽ መጣሽው አንቺ ነሽ እንጂ እኔ አይደለሁም። ገባሽ? ያኔም ቢሆን ራስሽን ጥለሽኝ ሄድሽው እኔ አይደለሁኝም። ስለዚህ ዛሬ ላይ ለሱ ምላሽ በቀል ይሄ ከሆነ በጣም ተሳስተሻል ፍቅር። ምናልባት እየተበቀልሽ መስሎሽ ከሆነ በጣም ተሳስተሻል። እኔም ዝም ስላልኩኝ አንቺ ንጹህ ሆነሽ እኔ ጥፋተኛ ሆኜ አይደለም ያን የሚያሳልፍ ነው። ስለዚህ ስነስርዓትሽን ብትይዝ ይሻላል። አብርሃም መስመርህን አትለፍ። የምጠይቀኝን ጥያቄ ካለ እመልስልሃለሁ። ሌላ ትርፎሪ ስነስርዓትሽን ያዥ እንደዚህ ነሽ ምናምን እንድትለኝ አልፈልግም። ገባህ አይደለ? እኔ እናንተ ያለፈውን አልፎ ዛሬ አንድ ሁለት ልንባባል ከሆነ እነግርሃለሁ እስከ ጥግ ማለት ነው። ጥለሽኝ ሄድሽ ምናምን ጥለው የሄደ ሳይሆን ጥይህ እንዴት ያደረገኝን ነገሮች ታውቃለህ ካንተ። ገባህ? የሆነ ራስን እንደተጎጂ ለማሳየት አትሞክር። እና ያንንም ነገር አልፌ እኔ ዞረ ለምሳሌ አንተ ጋር ልመጣ አልችልም እንደዛ አድርገኸኝ። ግን ሩታ ገባ ከኔ ተሻለ ልብ አላት፣ ትወዳለች። ምን ታድርግ አለባት እግዚአብሔር። አንተ ግን እኔ እንደምበቀል ምናምን እኔ ልበቀል ካልችልም ቢገባ በጣም ጥሩ ነገር ነበር ያረኩልክ። ሲቀጥል ደግሞ ሄርሜላን እንዲያርጋችሁ እነሷና እኔ መጠቀም ያረጋችሁ ሩታና ፍቅር በጣም መጥፎ ምናምን ትላንትና በጣም ብዙ ነገር አውርታል። ገባ? እኔ ከማንም ጋር አረግክ አይደለም፣ እውነታውን አይንህን ገልጠ እንድታይ ነው የረዳሁክ። ገባህ አይደል? ችግር የለውም። እውነታውማ ፍቅር እየወጣለን እኮ ነው። ሐቀኛው ሰው ቀስ በቀስ እኮ እየወጣ ነው። ችግር የለውም። እሱ ፈጣሪ እንትን የሚለው ነገር ይሆናል። ግን ደግሞ አንቺ እኔ ልጠይቅሽ የምፈልገው ነገር ምን ባረግሽ ነው? ምን በበደልሽ ነው በዚህ ልክ እኔን ዋሽተሽ፣ ሲቀጥል በዚህ ልክ ከሩታ ጋር ተመሳጥረሽ እኔን ለመጉዳት የተነሳሽበት ምክንያት ምንድን ነው? ነው ወይንስ ፍቅር? በግልጽ አማርኛ ንገሪኝ። ነው ወይንስ ለአንቺ ይሄ በቀል ነው? ገባሽ? ያኔ እንኳን ፍቅር ብዙ ነገር ትቼልሽ ዛሬ ላይ መተናል አይደል እንዴ? ዛሬ ቆይ አንድ አዳምጪኝ። ትቼልሽ አትበል። የዛሬ 5 ዓመትና 4 ዓመት ፍቅር ሁሉንም ነገር ትቼዋለሁኝ እንጂ ባወራ አንቺንም ማስጠላት ነው የሚሆንብኝ። ገባሽ? ለምን ማንንም አልበደለም። ራስ እንደበደለኛ አትይ። ብበድል እንጂ አልተበደልክም። ባይዘዌ በማንም ዙሪያ ማለት ነው። እና የሆነ ነገር ባገኘ ቁጥርም ባከርግ አትበል። ራስን ወክዬ እነግራለሁ። አልበደልኩህም። እሺ ለምንድን ነው በዚህ ልክ መሆን የፈለግሽው እንዴ? ለእህት ያግዤ ገባ? ወልጃለሁ። እሷም እናት ናት፣ እኔም እናት ነኝ። ተረዳዋት። የትኛው መታቂያት ሩታን ነው? ወይ እግዚአብሔር ይመስገን። ባንተም በኩል ቢሆን ያው 2 ዓመት ሆነን እኮ ከተዋወቅን። አንዴ አዳምጪኝ። ሩታን ፈጽሞ አታውቂያትም። በእኔ በኩል ነው መታቂያት። ቀድመሽ መታቂው እኔን ነው እኮ ቀድሜ የማውቀው አንተን ነው። ስለዚህ ወንጀል ከሰራ ካንተ ጋር እሆናለሁ ማለት ነው ነው ወይ? ኖ እንደዛ አልወጣኝም። መልካም አስተሳሰብ ቢኖርሽማ ያንተ መልካም አስተሳሰብ ንገረኝ እስቲ። ካንተ ጋር መወስለቴ ካንተ ጋር እንደ ባለ ትዳር እንደ 3ኛ ሚስት እንደ 4ኛ ሚስት ማስመሰል ነው ላንተ ካሰብኩኝ የሚሆነው? ንገረኝ። አያውጣው ቃሉን ደብሮ ከሆነ ማለት ነው እኔ አውጣልሃለሁ፣ እኔ እናገርልሃለሁ። ምንድነው? ንገረኝ።
ላንተ ውለታው መክፈል ወይ አንተ ቀድሜ ስለማቅ ሁለቱን ሴቶች ወይ አብርሽኔ ጋር መጣ ምናምን ብዬ እንዳናድድ እንዳበሽቅ እኔ ማብሸቂያክ ነኝ። ፍቅር ይቅርታ የጠየቀው ሁሉ ጥፋተኛ ሆኖ አያውቅም። ገባሽ? እኔ ምናልባት ብዙ ጊዜ ይቅርታ ስለምጠይቅ ወይንም ይቅርታ ስለማደርግ እኔ ጥፋተኛ ሆኜ አይደለም። ዛሬም እንደዚህ በተረጋጋ መንፈስ እንዳደረግሽው ስራ ቢሆን ኖሮ ብዙ ነገር ይገባሽ ነበር። ግን ደግሞ ዛሬም በተረጋጋ ማለት ይሄን ላይ ያደረኩት ነገር ነው። ለየትኛው ነገር ነው ምላሽ የፈለከው? እኔ ጋር በጣም ብዙ ያልተመለሱ ጥያቄዎች አሉ። ባይዘው አብርሃም ገባ እኔ ጋር ጨርሻለሁ ብዬ አንቺ ጋር ያልጨረሽው ነገር አለ ማለት ነው። እስከዛሬ የሁሉ አመታት ያልጨረሽው ነገር አለ ማለት ነው። እንደፈለከስ ተናገሪ። አልመልስም። እንደዛ ነው መሰለኝ ያለው ፍቅር። አያገባኝም። አንተ እንደፈለክ ሊመስልክ ይችላል። አያገባኝም ፍቅር። ሌላ ነገር ውስጥ ማንገባም ወደ ተሻለ ነው። እኔን አሁን ብዙ ጥያቄ እንደውም የባሰ ሳገኝሽ ብዙ ጥያቄ አእምሮዬ ላይ እንዲፈጥር እያደረግሽ ነው። ምንድነው ጥያቄ? ብዙ ነገር እንዲፈጥርብኝ እያደረግሽ ነው ያለሽው አሁን። ለምንድን ነው ማስተማር ፈልገው ነገር እንዳስመጣል? እስቲ እንደው የሆነ ጥያቄ ተፈጥሮ ውስጥክ ላይ የሆነ ህመም ታመም። እስቲ እንደኔ ቢያንስ የኔ ሙሉ ፔኑ ባይሰማ ትንሽ ብትታመም ደስ ይለኛል። ባይዛው ምን ስላጠፋሁ ስለግንቸርሽ ምን ስላጠፋሁ ይሄንን በይ አለቃ። አንቺን ብቻሽን አሳልፈሽዋል ሞመንቱን፣ እኔም ብቻዬን አሳልፈዋለሁ። ምንም ልዩነት የለንም። አለቃ ልዩነት አለ። እኔም ብቻዬን አሳልፈዋለሁ። እኔም ብዙ ነገር ሳሳልፍ ከጎን ያልነበርሽ። እኔም አውርቼ ለመግባባት ነው እየሞከርኩኝ ያለው። ካንተ ጋር መግባባት አይቻልም። ገባ? አንተ ደህና ልብ ስለሌለ ጥሩ ጭንቅላት ስለሌለ ማሰብም አትችልም፣ ማፍቀርም አትችልም። ልብህ የደነደነ እኔ አንዳንዴ ከሰው አይደለም እንዴ የተሰራው ስኪል ድረስ ነው ባይዘው ባንተ የምገረመው። ማለት ድንዝዝ ያልክ ነህ፣ ድንጋይ ነህ። በቃ ምንም አይገባህም ነገራቶች። ስሜትም ያለህ አይመስለኝም። እያስፈቅርሽ እየሰደብሽ ነው ያለሽው። ስንትራትሽ ነው በቃ ስድብ ከመሰለ ካሁን በኋላ እንደዚህ ስለማወራ እኔ ልሂድ አይመስልም? ፍቅር ከሄድሽ ግን ድጋሚ በምንም አይነት መንገድ ላይሽም አልፈልግም፣ እንድትመጪብኝም አልፈልግም። እኔ ማለት ላይ ሩታም ላይ ማንም ጋር ማለት ነው። አለቀ በቃ አለቀ። ያልጨረሽው ነገር ካለ አሁን መጨረስ ትችያለሽ ከኔ ጋር እየነገርኩሽ ነው ያለሁት። ፍቅር አብርሃም ያልጨረስኩት ነገር አለ፣ ተመልሼ እመጣለሁ። አሁን ግን እሄዳለሁ። ደሞ ይታየኛል ውበትሽ ሳስብ ለይሽ ደግሞ ይመጣና ያፈገግታሽ ድክም ይላል ሳቅሽ ትሄጃለሽ ይሉኛል ወዳጅ አፍርተሽ ሌላ ቤት ምሰሷችን ሳይፈርስ ማተባችን